ሰላም 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 አኘው ሀሴያው እንዴት ናችሁ? ሰላም ነው። ኢንስፓየር ሪዞርት ዲጂታል ስክሪን ያለው በጣም አሜዚንግ የሆነ ደስ የሚል ብዙ ነገር አለው። እሱን ልናይ እየሄድን ነው። እንግዲህ እሱ ምን አይነት እንደሆነ እንዴት አሪፍ ሪዞርት፣ ያው ትልቅ ሪዞርት ነው። ብዙ ነገር አለው። የህፃናት አለው። ብቻ ያው ኢች ኤንድ ኤቭሪቲንግ የሌለው ነገር የለም። በጣም ብዙ ነገር ነው ያለው። እስቲ እሱ ምን እንደሚመስል እንግዲህ አሳያችኋለሁ። ያለውን ጠቅለል አድርጌ አብራችሁን ቆዩ። በጣም ትልቅ ነው። እንደምታዩት ይሄ ሜን ጌቱ ነው። ዲጂታል ስክሪን ሪዞርት ነው፣ ያው ቅድም እንደነገርኳችሁ እና በጣም ትልቅ ነው። በጣም ቪው የሚገርም ነው። ያው ግቢው ምናምን አሪፍ ነው፣ ቆንጆ ነው። ውስጡ ዋተር ፓርክ አለው ሜን ጌቱ እና በጣም የሚገርም ትልቅ ሪዞርት ነው። ደስ ይላል። አክቹዋሊ ያው ይሄ ሪዞርት ኢንትራንሱ ነው። ይሄ ሆቴል ሜን ሎቢ እና ቫሌ ፓርኪንግ ታክሲ ኦንሊ በዚህ ጋር የሚገባበት ነው። ይሄኛው በቃ ሜን ጌቱ ይሄ ነው። ይሄ በብዛት ያው ብዙ ገስት አለው። በብዛት አብዛኛው መንገታችን ነው እና አብዛኛው ጀስት ሉኪንጉ ምናምን ደስ የሚል ነገር አለ። ካፌው ምናምን ጀስት ኤንድ ኤቭሪቲንግ ሎቢው ምናምን በጣም ኢንስፓየር የሚያደርግ ነው። ይሄ ላይክ ውስጡ ምናምን በደንብ ኢንስፓየር የሚያደርግ ነገር ነው። ፕሮባብሊ በደንብ የሚያዝናና ነገር ነው። እንትኑ ያው ሪዞርት ስለሆነ ለሪዞርትነት በጣም አሪፍ ነው። ቆንጆ ነው። በጣም ደስ ይላል እና ይሄ እንዳለ እንደዚህ መግቢያው በጣም ብዙ ሰው የሚጎበኘው ነገር ነው። በብዛት እንደዚህ ሞሎች አሉት። ፓርኩ ምኑ አንድ ላይ እንደዚህ ማለት ነው። ፎረስት ታወር ምናምን የሚላለው ካፌ ያለው ሾፒንጎች አሉት በብዛት እና በጣም ደስ ይላል። አሁን ይሄ እንደዚህ ሾፒንጎች አሉት እንደዚህ አይነት ላይክ ሞልም ነው። ያው በተባለ ያው ምንም ነገር ያው ፈልጋችሁ አታጡበት። በቃ ሁሉ ነገር አለ ነው ያው በብዛት። ስለዚህ ያው እንዳለ በቃ እና ይሄ በጣም ደስ የሚል ነገር አለ። እዚህ ጋር ኦሊቪያን ጋር አለ። ኮሪያን ስክሪፕት ደግሞ ስኮፑላ እዚህ ጋር እንደዚህ ነው። ከዛ ይሄ እንደዚህ የምታዩት ፊት ለፊት ዋተር ፓርኩ ይሄኛው ነው። ለልጆችም ይሆናል። ያው እዚህ ጋር ለልጆች ፒጃማዎች ላይክ ነገሮች በብዛት እንደዚህ የምትፈልጉ ከሆነ ብቻ እና ያው ዝም ብዬ አነሳ እያደረኩ እንዲህ በራሴ ብቻ ኢንተረስቲንግ ነው። በዚህኛው እንደዚህ ስትሄዱ እንደዚህ ነው። ላይክ በቃ በጣም ጥቅጥቅ ያለ ነው። ላይክ እንደ ሞል አይነት ነገር ነው። ብቻ አሪፍ
ስፔሻሊ እዚህም ያለ ሰው ምናምን መጥቶ ቢያየው በቃ ብዙ ነገሮች አሉት። ሞስት ኦፍ እንደዚህ ያለው ሰው በቃ ልነግራችሁ አልችልም ማለት ነው። በጣም ኢንተረስቲንግ የሆነ ነው። ያው አይ ቲንክ እንዴት እንደሚያምር ፎር በቃ አሬና ስላለው በብዛት እንትን አለ አለው ኮንሰርት ምናምን ስለሚዘጋጅ ብዙ እንትን አለው እና ኮንሰርት ምናምን ስላለ በብዛት ሰው ይበዛል። እዚህ አሁን ደግሞ ወደዚህ የምንመጣው ያው ወደ ስክሪን ምናምን ነው። ያው እዚህ ስኬሌተር እናልፈጡ ሉካት ዘ ቫይብ ማለት ነው። በጣም ደስ የሚል እንትን አለው እና ሰው ምናምን ደግሞ በደንብ እንትን ስለሚመጣ ስለሚጎበኝ ሉክ እንዴት እንደሚያምር ማለት ነው። ያው ብቻ አም ሶ ሃፒ ደስ ይላል በጣም። ያው በመምጣታችሁ ምንም እንትን አታረጉበትም። ከዛ ሬስቶራንቶች አሉ። ኢቭን ከፈለጋችሁ በደንብ ሬስቶራንቶች ምናምን አሉ። ከዛ በአጠቃላይ ብቻ በጣም ትልቅ ነው። ካዚኖ ቤት አለ። ካዚኖ መጫወት የምትፈልጉ ሰዎች ምናምን ያው ምግብ ቤቶች እንደዚህ አሉ። ምግብ ቤት እንደዚህ አለ። ኪችን ምናምን በጣም ብዙ ሰው ነው ያለው ከምላችሁ በላይ ብዙ ሰው ነው ያለው። አየው ይሰማል ማይኬ ብዬ አስባለሁ። እና በጣም እና አሪፍ ነው ብቻ በብዛት በደንብ ቆንጆ ነው። ትወዱታላችሁ። ያው ብዙ ሰው ቢመጣ ምናምን ሊወደው የሚችል ነገር ነው። እና the main thing ደግሞ አሁን ይሄኛው እንትን ደስ ይላል በጣም። እዚህ ጋር ይሄ ስክሪን ታይሚንግ አለው በየ30 ሚኒቱ ነው ምናምን ነው የሚመጣው። ይሄ እዚህ ጋር ስክሪን ነው ሙሉ እና በጣም የሆነ ኤቭሪ 30 ሚኒት የሆነ ትሪት ምናምን ነገር አለው እና እንደዚህ ማለት ነው ሙሉ ደስ ይላል። ይሄ ማለት ሙሉውን ማለት ነው። እንደዚህ ሙሉውን ነው ሙሉ ስክሪኑ እንትኑ ሲመጣ አሳያችኋለሁ። ብዙ እንትን አለው እዛ ጋር ላውንች አለ ምናምን ባር አለ። ይሄንን ጠርስና ከዛ ስንመለስ ባሮቹ ምናምን አሳያችኋለሁ እንኳን እና ይሄ ሙሉ ይሄ ነው በቃ እንደዚህ አይነት ነገር ነው እና የምትወዱት ይመስለኛል ብዬ አስባለሁ። እንዴት ደስ እንደሚል። በዚህ ጋር ደግሞ ጌም ዞን አለ ለልጆች ምናምን ጌም ዞን አለ በደንብ አይሽ እዚህ አካባቢ የሚኖር ሰው ምናምን እዚህ አካባቢ ያለ ሰው ካለ ቢመጣና እንትን ቢለው ምናምን ቢያየው ደስ ይላል። በደንብ አሪፍ ነው እና ጌም ዞኖች ምናምን አሉት። ማኒ ኤክስቼንጅ አለ ከፈለጋችሁ ይሄን ማኒ ኤክስቼንጅ እሱም አለ። እዚህ አበባ መሸጫ አለ። አበባ መሸጫ ይሄ ደግሞ ጌም ዞን ነው ለልጆች ጌም ዞን አለው። ያው በደንብ የሚጎበኝ ቦታ ነው ባይዘው ገሪያ ማከለ ስለሚሆን ያው እንደዚህ ለልጆች ጌም ዞን ኤቭሪቲንግ ማለት ነው። በጣም ያው እንደዚህ ትናንሽ ጌሞች ምናምን
ያው ስንት ነው? ኤኒ ታይምስ መሞከር ትችላላችሁ። በኮይን ስለሆነ ኮይን ተቀብላችሁ እንደዚህ መሞከር ነው። ያው አሻንጉሊቶች ምናምን በጣም የሚወደዱ ታላችሁ ብዬ አስባለሁ። ብቻ ቲንክ ላይክ የሚወደድ አይነት ነገር ስለሆነ ማለት ነው። እንደዛ ተመሳሳይ እና ብቻ ቬሪ ኢንተረስቲንግ ነው። ብዙ በቃ በተለይ ወክ ካረጋችሁ አውትዶር ደግሞ መንቀሳቀስ ከፈለጋችሁ ብዙ የምትንቀሳቀሱበት ቦታ አለ። እሱን እያሰባችሁ ያው እንግዲህ ግን ኮሪያ ላይ ስትመጡ ብዙ ነገር ያው ምንድነው ደስ የሚላችሁ መሰላችሁ? ያው እንደዚህ እንዳለ ቆይ እዛ እንትኑን አሳያችኋለሁ። ሜኖ ውጭ ላይ አለ። ውጭ ላይ ሜኖውን አይታችሁ አንብባችሁ ዋጋውን አይታችሁ ምናምን ነው እንትን የምትገቡት ያው በብዛት ማለት ነው። ላይክ እንደዚህ ሜኖ አለ። ሜኖውን ኢፍ ዩ ኢንተረስትድ ነው ላሳያችሁ። አይ ቲንክ እዚህ ወይ እዚህ በላና ያው ሜኗችሁ እንደዚህ ሜኗችሁን ታያላችሁ። ሜኗችሁን ካያችሁ በኋላ ለፈለጋችሁት ገብታችሁ ማዘዝ ነው። ኪድስ ሜኖ አለ። ኢትዮጵያ ላይ ሞር አፕሪሺየት ላደርገው የምችለው ቢጀመር በቃ እምለው ይሄ ኪድስ ሜኖ ልጆች ይዛችሁ ስለምትሄዱ እንደዚህ ኪድስ ሜኖ ቢኖር። ኦኬ ቴንክ ዩ። ያው ስትገቡ የመጀመሪያው ውሃ ነው የሚቀርብላችሁ። ውሃችሁን ትጠጣላችሁ። ውሃችሁን ከጠጣችሁ በኋላ ወርልድ ካፕ ኮላ ነው ኮካ ኮላ ባጠጡ ይመረጣል። በርገራችን እንግዲህ እስኪመጣ ፋይናሊ በርገራችን መጥታለች። የ30 ደቂቃ የሚጀምረው ሊጀምር ነውና አንድ አፍታ ወጥቼ እንትን ልበል መሰለኝ። ምክንያቱም ኤቭሪ 30 ሚኒቶች ስለሆነ የሚመጣው 감사합니다. ሚቲንግ ማለት ነው። ሰው እንደዚህ ቆሞ ነው የሚያየው እና ምን ያህል ኢንተረስቲንግ እንደሆነ ማለት ነው። ከዛ በላይ ቆይ ሰውን አሳያችኋለሁ። ሰው እንዴት ተሰልፎ እንደሚያይ ደስ ይላል።
ሰው እንደዚህ ነው በቃ የሚያየው እንደዚህ ከቦ እሺ እንዴት በቃ እንደማይ ምናምን ሰው ብዛቱም ማለት ነው። እና ቢገስት ቱሪስት አትራክሽን ኤሪያ ነው እና በደንብ ወደዛ ድረስ ሰው ምን ያህል እንደሆነ ማለት ነው። ከዚህ ቤት ያው ብዙ ሰው ለሚመጣው ነገር ይሄን ነው። ኤቭሪ 30 ሚኒት ምናምን ነው የሚመጣው። ይሄን ነው ለሚመጣው አብዛኛው ሰው እና አይ ቲንክ በተወሰነ ያያችሁት ይመስለኛል። በደንብ ደግሞ እንዲህ ዲጂታል እንዲህ ካሜራ ቢሆን በደንብ ያሳይ ነበረ፣ አሪፍ ነበረ። እና ምግባችንን ብንበላ ይሻላል። ዋናው ቁም ነገሩ ምን አይነት ጁሲ እንደሆነ ማለት ነው። እንዴት አባቱ ደስ የሚል በርገር እንደሆነ ሰው እዚህ ጋር ቁጭ ብሎ መጥቶ ከዛ ድረስ እዚህ ጋር ቁጭ ብሎ ቴክስት ያደርጋል። ያው ሁሉም ስልኩ ላይ ነው እንደምታዩት። እንዳልደፋ ዛሬ እንደዚህ ማዛግ ነው በቃ ቁጭ ብሎ ነው የሚያዝነው። እዚህ ጋር በቃ ተቀምጦ ያው አካባቢው እነሱ ያው ሞር ተደራሽነት አድርገውታል በደንብ ሰው እንዲጎበኝ ያለውን ነገር ላሳያችሁ በዚህ ጋር ያው እንትኑ ካልደከማችሁ ቤቱ በደንብ ብዙ የሚታይ ነገር አለ። ይኸው ላይክ እንደ ጋላክሲ አይነት ነገር ማረፊያ ነው እንደዚህ ያለው። ብቻ እየመጣችሁ እንትን በሉ ኢንጆይ አድርጉ። ያው አሁን እያንዳንዱን ነገር እንግዲህ እየገባው ማሳየት ይከብዳል፣ አይቻልም። ደስ አይልም። ፕራይቬሲ የሰው ምናምን ሱስ ስለሚያስቸግር አይቻልም። ግን ያሉትን ነገሮች ደስ አይልም። በጣም ደስ የሚሉ ነገሮች ናቸው። ሞንስተር እና ቤቱ በጣም ደስ ይላል። አሪፍ ነው። ቆንጆ ሪዞርት ነው። ልጆች ካላችሁ ዋተር እንትን ስላለው ዋተር ፓርክ አይነት ነገር ስላለው ቦሊንግ አለው። ቦሊንግ ሴንተር አለው። ቦሊንግ ሴንተሩ ጌም ቦሊንግ ሴንተር ቦሊንግ መጫወት ከፈለጋችሁ እዛ ጋር እንደዚህ አድርጋችሁ እዚህ ባስኬትቦላችሁን እዚህ ጋር የተጫወታችሁ መጠበቅ ትችላላችሁ። ሚት ቦተም አለ። ይሄው ጋንሻት መለማመድ ትችላላችሁ ምናምን። ያው ጌሞች ምናምን አሉት። ያው በየቦታው ያው ጎልፍ ምናምን መጥተው ከፈለጋችሁ ምናምን ያው ዝም ብሎ ራፍሊ ላሳያችሁ ብዬ ነው እንጂ እንትን አይደለም። ይሄኛውን ያው እዚሁ ቢራ ምናምን ሶዳ ምንም ከፈለጋችሁ ቢራ ምንም አንድ ላይ እያረጋችሁ ያው ኢንጆይ ታረጉበታላችሁ። ምንድነው እንትን አለ ማለት ነው። ከሰው ጋር ምናምን ብትሆኑ በደንብ መታችሁ ኢንጆይ የምታረጉበት ኤሪያ ስለሆነ አሁን እኔ ለብቻዬ ግን ያው ያንን እንትን ማድረግ አልችልም። ስለዚህ if you like interesting ያው በደንብ መታችሁ ኢንጆይ ማድረግ ትችላላችሁ አብዛኛው ሰው እና እሱን ነው ሰጀስት ማድረጋት። እዚህ ጋር ትከፍላላችሁ ሪሴፕሽን እንደዚህ ደስ ይላል አይደል? ብቻ አሪፍ ነው እና የሌለ ነገር ጠይቁኝ ነው የምላችሁ። በቃ ይላ በዚህ ለገማና አለ። እዚህ ጋር ደግሞ ስትሄዱ ምን አለ መሰላችሁ ፉድ ኮርቶች ምናምን አሉ። በዚህኛው ሳይሆን እስቲ በዚህ ወደ ላይ እኛው ፉድ ኮርት ፎቶ ስፔስ አሪፍ ነው። በጣም ቆንጆ ነው። ምን ይላል? ኢንስፓየር። እዚህ ኢንስፓየር ከሆናችሁ ሆናችሁ አይ ሆፕ ትሆናላችሁ ብዬ አስባለሁ። እስቲ ወደ ላይ ደግሞ ሄደን አሳያችኋለሁ። ይሄኛውን ስፔስ ደግሞ ይሄ ስፔስ ላይክ ስፔስ ኤሪያ ምናምን ነው
አድርገው እንደዛ ነው የሰሩት። ሉክ this world አድርገው እንደሰሩ እዛ ይሄኛው በዚህ ሳይድ ደግሞ አውትዶር እንትን ነው ፉድ ኮርት ነገር ነው። ይሄ መግቢያ እንዴት እንደሚያምር ፉድ ኮርት ነው ይሄኛው። በቃ አሁን ፉድ ኮርት ነው። አነስ አነስ ያሉ ቤቶች አሉ። በደንብ ዞር ዞር እያላችሁ ምናምን ዝግ ነው መሰለኝ ለመውጣ እና በዚህ ጋር እንደ ፓርክ ነገር አለው። እንደ በፓርክ መቀመጥ አለው። በፓርክ መቀመጥ ትችላላችሁ ምናምን የፈለጋችሁትን ቻይኒዝ ፉድ ይሁን ኮሪያን በቃ ሜኗችሁን ታዛላችሁ መታችሁ መቀመጥ። እንደዚህ ዝም ብዬ አንዴ አውትዶሩን ላሳያችሁና ሙቀት ሙቀት። አዎ ቴንክ ዩ ቴንክ ዩ ቴንክ ዩ። አዎ እንደዚህ አውትዶሩ ሰንሴቷል። እና ይሄን ይመስላል እንግዲህ ያው ስታይል ቆይታችን እንደዚህ እያደረገ ሄደ። እያጠናቀቅን ነው፣ እየወጣን ነው። በደንብ እንትን ማድረግ አንችልም፣ መውጣት ምናምን ብቻ አሪፍ ነው። በደንብ ደስ ይላል። እንደዚህ ታረጉበታላችሁ። በደንብ ማቻ ምናምን ላይ ማቻ ኮሪያን ማቻ ፈለጋችሁ ማቻ አይስክሪም ማቻ ምናምን ሎቢ ዲስከቨር ፓርክ እዛ ይሄ ቦታው ደስ ይላል። ቦታውን እንመስላለን ይመስላል። ተወደዳችሁት እንግዲህ ላይክ ሼር ሰብስክራይብ እያደረጋችሁ በደንብ ብዙ ኮሪያ ላይ ኤቭሪቲንግ ኮሪያን ከታች እስከ ላይ በደንብ እስካሁን በኖርንበት ጊዜ የምናውቀውን ያለውን ያየነውን በሙላ ለማሳየት እንሞክራለን። ብዙ ቦታ ትራቭል እናደርጋለን። ኤቭሪዌር እንሄዳለን። ከዚህ ከአካባቢያችን ጀምረን ሌላ ደግሞ እንደዚህ አይነት ሆኖ ሌላ አንድ ደግሞ አለ በደንብ አሪፍ ቆንጆ። እሱን በደንብ እንትን እናደርጋለን እናሳያለን ብዬ አስባለሁ። አይ ሆፕ እንደምትወዱት ተስፋ አደርጋለሁ። እነዚህ አያምሩ በጣም ሁሌ እዚህ በመጣሁባቸው ቁጥር ደግሞ በጣም የሚያዝናኑኝ ነገሮች እነዚህ ናቸው። እና የኢንስፓየር ቆይታችን ይሄን ይመስላል። አይ ሆፕ ትወዱታላችሁ ብዬ አስባለሁ። ያው እንደዚህ አይነት ነገሮች ኮሪያ ላይ በጣም ብዙ አሉ እና እነሱን እናሳያችኋለን። ዋችሁን ከኛ ጋር ተጓዙ። ከኮሪያም ደግሞ እግዚአብሔር ካለ ልንመጣ እንችላለን። መግቢያ ያልኳችሁ ቅድም ይሄ ሎቢ ይሄ ካፌ ነው። እዚህ ጋር ድሪንክ ማኪያቶ ምናምን ከፈለጋችሁ እዚህ the most amazing interior design ነው። ስለዚህ በዚህ በገባንበት አድርገን እኛ ወዴት እንሄዳለን? ወደ ወጫችን ምናምን ቆንጆ ጊዜ ነው። አይ ሆፕ ትወዱታላችሁ ብዬ አስባለሁ። ከወደዳችሁት ላይክ፣ ሼር፣ ኮመንት፣ ሰብስክራይብ ሁላችሁንም እናመሰግናለን ስላያችሁ፣ ስለተከታተላችሁን። እንወዳችኋለን።
ኮሪያ ላይ ኢንተረስትድ የምትሆኑበት ቦታ ካለ የምናሳያችሁ የምትፈልጉት ቦታ ካለ እሱን ጠቁሙን፣ እሱን እናሳያችኋለን። ያው እኛም እንጎበኛለን ማለት ነው። በአንድ ላይ የሄድንባቸውንም እንደዚህ አይነት እነሱ እናስጎበኛችኋለን። ምን ትላላችሁ? ከዚህ በኋላ እንግዲህ አብረነን ማለት ነው በዚህ ቻናል በሳምንት አንድ ቪዲዮ ይኖረናል። ፒስ አውት 안녕히 가세요. 잘 가. 수고했습니다.